አለመወሰን እድል ይሰርቃል ይላሉ። እውነት ነው። ብዙውን የምናጣው በተሳሳቱ ውሳኔዎቻችን ብቻ ሳይሆን ባለመወሰናችን ወይም መወሰን ባለመፈለጋችን ውስጥ ነው። ብዙ መቀራረብ መናናቅን ሊያመጣ ስለሚችል ተጠንቀቅ። አብዝተው ሲቀርቡ ንቀት ከጀመራቸው አብዝተ ራቃቸው። በሰው ተከበ የተናከ ከምትሆን ብቻህን ሆነ ሁሉም ሰው ቢያከብር ይሻላል። ልክ ባልሆነ ቦታ እንደመገኘትና ልክ ካልሆነ ሰው ጋር እንደመታገል ያለ ድካም የለም። ህይወታችሁን፣ እድሜያችሁን፣ ጤንነታችሁን፣ እያንዳንዱ ነገራችሁን ይበላባችኋል። ከኋላም እናንተን ለብቻችሁ ትታዋችሁ ይሄዳል። ስለዚህ አንድ ነገር ልክ እንዳልሆነ ከተረዳችሁ፣ የሆነም ሰው እንደማያስቀጥላችሁ ከነገራችሁና እንዲሁም ካሳያችሁ አትታገሉ። ነገ ላይ ሁለት ኪሳራ ከስራችሁ እጅግ በጣም የተሰበራችሁ ሰዎች ትሆናላችሁ። ስለዚህ ልክነትን ባላሳዩና ስህተት እንደሆኑ በስርዓት በተገለጠላችሁ ነገር ውስጥ ትግልን አትጨምሩ። ዝም ስትል ምንም የማታውቅ የሚመስላቸው ብዙ ሰዎች አሉ። አንተ ህይወትን እንደተረዳሃት እንጂ ሰዎች እንደተረዱህ አትኑር። ምክንያቱም ካንተ በላይ ስላንተ የሚያውቅ የለምና። ወዳጄ፣ ማንነትን ማወቅ ማንንም ከመከተል ያድናል። ዝምታ ሞኝነት ሳይሆን ከሰዎች ጋር የመኖር አንዱ ዘዴ ነው። ሰዎች የሚያውቁት ስማችሁን ብቻ ነው። ያሳለፋችሁትን የምታሳልፉትን በፍጹም አያውቁ። ስለዚህ ለሚያወሩ ሰዎች ቦታ አትስጡ። ቀንጥሎታል ብለ ሰው ላይ ክፉ አትሁን። ጊዜ ጣለውን ጊዜ ያነሳልና ደግሁን ወዳጄ፣ ሁሉም ያልፋልና። የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ነው 1000 ዘመን። የትኛውም ጭንቀት ውስጥ ብትሆኑ፣ የትኛውም ፈተና፣ የትኛውም ፍዳ፣ የትኛውም ጨለማ ውስጥ ብትሆኑ በዚህ ሰዓት እውነት ያልፋል። እንዳለፈ ክረምት ሁሉም ነገር ይረሳል። ሁሉም ነገር እንዳልነበር ሆኖ ይቀራል። የትኛውም ነገር እንደነበረ ሆኖ አይቀጥልም። ደስታሽም፣ ሐዘንሽም፣ ምቾትሽም፣ ከፍታሽም፣ ዝቅታሽም፣ ማጣት ማግኘትሽም፣ መናቅ፣ መገፋት፣ መጣልሽም ሁሉም ነገር እንደነበረ ሆኖ አይቀጥልም። ሁሉም ነገር ያልፋል። አንዱ ለአንዱ ቦታውን ይለቃል። ሐዘን ለደስታ ቦታውን መልቀቁ አይቀርም። ደስታም ለሐዘን እንዲሁ ቦታውን ይለቃል። አሁን ያላችሁበት የትኛውም ስሜት እመኑኝ ቋሚ አይደለም። እያለቀሽ ከሰው በታች ሆነሽ ብቸኛ ሆነሽ ሰው የለኝም እያልሽ ሚሰማሽ አተሽ ፍትህ አተሽ ተበዳይ ሆነሽ ተጥለሽ ተንቀሽ ድምፅሽን የሚሰማ ጠፍቶ እንደ ሰው መቆጠርሽ ቀርቶ ሰዎች ተጠቅመውብሽ መዘባበቻ ሆነ ከሰው ሁሉ ኋላ ቀርተህ በአደባባይ ተዋርደህ ተሰቅለህ ፈጣሪ ግን ለመሆኑ አለ እንዴ እስክትል ድረስ መከራና ፈተና ተራ በተራ እየተፈራረቀበት የሚረዳ አተ ብቻህን በርህን ዘግተህ የተንሰቀሰቀ ከሆነ ያለኸው እመነኝ የትኛውም ነገር ቋሚ አይደለም። የቱም ነገር ተስፋ ለመቁረጥ አያበቃም። ትንሽ መታገስ ብቻ ነው። እዚህ ምድር ላይ ያሉ ነገሮች ሁሉ አላፊ ናቸው። ስለዚህ በየትኛውም ችግሮቻችሁ፣ በየትኛውም ህመማችሁ ተስፋ እንዳትቆርጡ። በየትኛውም ደስታችሁ ደረታችሁን ነፍታችሁ ማንም ምንም አያመጣም ብላችሁ አትወጣጠሩ። የትኛውም ምቾት፣ የትኛውም ድሎት ያልፋል። የትኛውም ስቃይ፣ የትኛውም ሰቀቀንና ጨለማም እንዲሁ ያልፋል። ካንቺ የሚጠበቀው በፈጣሪሽ ላይ ያለሽን እምነት ከፍ ማድረግ ብቻ ነው። ፈጣሪሽ ካንቺ የሚፈልገው የስናፍጭ ቅንጣት ታክል እንኳን እንድታምኚው ብቻ ነው። እሱም ብቻ ነው የሚፈልገው። ከዛ መኝ መውጫውን ይሰጥሻል፣ ይደርስልሃል። ከማንምና ከምንም በላይ የታመነ ነው።